ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። በዛሬ ቪዲዮ የምናደርገው ምንድነው ከዩቲዩብ ወደኛ በቴሌግራም የመጡ ጥያቄዎች አሉ። እነሱን ለመመለስ እንሞክራለን። ከዛ ውጭ አንዳንዴ ምን አለ መሰላችሁ ፍሪጃችን ጋዝ ማለቁን በምን እናውቃለን የሚል ጥያቄ መጥቶ የነበረ። ከዛ ውጭ መብራት እያለው አይሰራም፣ እንዲሁም ደግሞ ድምፁ ቀጭ እያለ ይዘጋል የሚል ጥያቄዎች ናቸው። መጀመሪያ የፍሪጃችንን አይነት ማወቅ ይጠበቅብናል። አብዛኛው ኮሜርሻል ላይ ማለት ለቤትና ለንግድ የምንጠቀምባቸው ፍሪጆች በርካታ ፍሪጅ አይነቶች እንዳሉ ቢታወቅም ኖርማል ፍሪጅ እና ፋን ሲስተም የሚባል ፍሪጆች ናቸው ያሉት። ፋን ሲስተም የሚባሉት ይሄኛው እንደምትመለከቱት ይሄኛው ከውስጥ ንፋስ አለው። ይሄኛው ታዩታላችሁ የራሱ ቴርሞስታት መጨመሪያ መቀነሻ አለው። ይሄ ፋን ሲስተም የሚባለው የፍሪጅ አይነት ነው። ታቹን ብናየው በተመሳሳይ እዚህ ያለውን ፋን በፋኑ አማካኝነት ከዚህ ያለው ቅዝቃዜ ወደ ታች እየወረደ ቅዝቃዜ ይሰጥልናል። ይሄኛው ፋን ሲስተሙ ነው። አሁን ደግሞ ኖርማል ሲስተሙን ለማየት ያክል እዚህ ጋር የምትመለከቱ ደግሞ ኖርማል ሲስተሙ እንደምትወያት ምንም አይነት ክፍተት የለውም፣ ሙሉ ልሙጥ ነው። ይሄ የሚያደርገው ምንድነው የተጠቀለለ ዙሪያ የኤቫፖሬተር የሚባል ጥቅል ሽቦ አለ። ልክ እሱኛው እዚህኛው ላይ በርካታ የጥቅሉ ሲበዛ በረዶ እንዲሰራል ተደርጎ ይሰራል። ታችኛው በተመሳሳይ እንዲሁ ጥቅል ሽቦ ነው እንጂ ምንም አይነት ፋን ነገር አይጠቀምም። የምታርጉት ምንድነው አሁን ይሄ ድምፁ እየበራ ለምሳሌ ጸጥ የሚል ከሆነ ሞተር ላይ ድምፅ መኖሩን ቸክ እናደርጋለን። ከዛ ውጭ ደግሞ ድምፁ ጸጥ ያለ ከሆነ ምን ታደርጋላችሁ? መብራት አንዳንዴ ፓወር ሲያንስ ምን ይሆናል? ጸጥ ይላል። ሞተሩ ኦቨር ሂት ይኖረውና ማቀዝቀዝ ያቆማል። ያኔ ልክ ሶኬቱን ትነቅሉትና ሞተሩ ከቀዘቀዘ በኋላ አብዛኛውን ከምሽት 3 ሰዓት በኋላ የተሻለ ፓወር ስላለ እስከ ጠዋቱ 12 ሰዓት ባለው ያኔ ተሰኩና ትሞክሩታላችሁ። ሞተሩ መቀዝቀዙን ቸክ አድርጋችሁ ማለት ነው። ያኔ ምንም አይነት ድምፅ ከሌለው የሞተር ሊሆን ይችላል። ከዛም ውጭ ደግሞ ኦቨርሎድ የሚባሉ ዲቫይሶች አሉ። እነሱን ቀይረን እናያለን። ቀጭ ያለ የሚዘጋ ከሆነ ደግሞ ኦቨርሎድ የሚባሉት እነሱ እየዘጉ ስለሚሆን እነሱን በመቀየር ማስተካከል ይቻላል። ፋን ሲስተም ላይ ስንመጣ ግን መጀመሪያ ቸክ የምታደርጉት ምንድነው አንደኛ ከጀርባ ሞተሩ ድምጽ አለ የለው የሚለው ቸክ ታደርጋላችሁ። ሁለተኛ ደግሞ እዚህ ጋር ደግሞ ንፋስ ይኖረዋል፣ ድምጽ ያለው ንፋስ ጠጋ ብላችሁ ታዳምጡት። እዚህኛው ንፋስ ከሌለው የፋኑ ሊሆን ይችላል። ከታች ላይ ጠጋ ትሉና ደግሞ እንደገና በጀርባ ሞተሩን ድምጽ መኖሩን ቸክ ታደርጋላችሁ። ሞተሩም ድምጽ ኖሮት ይሄኛውም ንፋስ እያለው የማያቀዘቅዝ ከሆነ ጋዝ ሲያልቅበት ወይም ሲያንሰው ያ ነገር ሊፈጠር ይችላል። ከዛው ደግሞ ሞተሩ ኖርማል እየሰራ ጎኑም እየሞቀ ቅዝቃዜ ከሌለው ደግሞ ፋኑ ተበላሽቷል። እዚህ ያለውን የቀዝቃዛ አየር እየቀዘፈ ወደ ታች አይወስድልንም ማለት ነው። ስለዚህ መጀመሪያ የምታደርጉት ምንድነው ፍሪጃችን ኖርማል ነው ወይስ ፋን ሲስተም ነው የሚለውን ቼክ ታደርጋላችሁ። እንዳያችሁት እንግዲህ ፋንና ኖርማል መሆኑን በቀላሉ መለየት ትችላላችሁ። ይሄኛው ልሙጥ ከሆነ ኖርማል ሲስተም ነው፣ እንደምትመለከቱ ደግሞ ክፍተት ካለው ደግሞ ፋን ሲስተም ነው። ስለዚህ በፋን ሲስተም ውስጥ ማድረግ ያለባችሁ ድምጽ ያለው ከየት ላይ ነው? ፋኑ ቤት በረዶ ቤት ሳለው ወይስ ሞተሩ ላይ ነው የሚለው ቼክ ታደርጋላችሁ። ሁለቱን ቼክ ካደረጋችሁ በኋላ ፋኑ ያለው ሞተሩ ጸጥ ያለ ከሆነ ወይ የሞተሩ ነው። ከዛ ውጭ ደግሞ ከሞተሩ ጋር ያሉ ኦቨርሎድና ሪሌይ የሚባሉ ዲቫይሶች ሊሆኑ ስለሚችሉ እነሱንም ቼክ እናደርጋለን ማለት ነው። ከዛ በኋላ ወደሚቀጥለው እርምጃ እንሄዳለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ተጨማሪ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አሊያም ቴሌግራም ላይ ፈኔክስቴክ ብላችሁ ሰርች በማድረግ መጻፍ ትችላላችሁ። የመወያያ ግሩፕ አለን፣ ፈኔክስቴክ ዲስከሽን ግሩፕ የሚል ቴሌግራም ላይ ጆይን አድርጉ። እዛ ጋር በርካታ ባለሙያዎችም ስላሉ የተለያየ ሀሳብ እንጋራለን። ሰብስክራይብ፣ ላይክ በማድረግ ሰላም ሁኑልን።